አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁልኝ? ውዶቼ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ፣ አጠነካክሩኝ እና ደግሞ በሌላው ቪዲዮ ቀደም ሲል ስለ ካሮት ጥቅም ገልጬላችኋለሁ። ዛሬ ደግሞ ካሮት ለፀጉር እድገት ምን ያክል ጥቅም እንዳለው ነው። ማለት ካሮትን በቤታችን በማዘጋጀት ፈሳሽ ቅባትም ሆነ ጭቃ ቅባትም ሆነ አዘጋጅተን ፀጉራችን እንዳይጎዳ ማከም እንችላለን ማለት ነው። እንዴት ነው የምናክመው? ይኸው ካሮት አጥቤ አዘጋጅቻለሁ። ካጠብኩ በኋላ እንደምታዩት ገሽሬ በመገሸረ ይሄን የገሸርኩትን ካሮት ደግሞ እንደገና ይኸውት ፈጭቼ አዘጋጀሁ ማለት ነው። ፈጨሁት ካሮቱን ማለት ነው። በመፍጫ በዚህ ፈጭቼ አዘጋጀሁት። እንደገና ከፈጨሁ በኋላ ደግሞ ይኸው ጨመርኩኝ፣ አጠለልኩት ማለት ነው። ካሮቱን ውሃውን ማለት የካሮቱ ድቃቂ ከፀጉራችን ስር እንዳይቀር አጠለልኩት። ካጠለልኩት በኋላ እናንተ ግን ልብስ መጠቀም ትችላላችሁ። ማለት የካሮቶቹ ድቃቂዎች ከፀጉራችን ላይ እንዳይቀሩ በደንብ እንዲጠልን አልጠለልንም ካላችሁ ልብስ መጠቀም ትችላላችሁ። እንደዚህ ካጠለልኩ በኋላ ውዶች ይሄ እንግዲህ እንደምታዩት አያችሁት። ከዛ መጨረሻ በብረት ምጣድ አድርጌ አሞቀዋለሁ። እና ወዶች እየውት አያችሁት። ይሄ የፈጨሁት ካሮት ውሃ ነው። ከዛ የሩዝ ዱቄት ወይም ደግሞ የሩዝ ዱቄት ካላችሁ የበቆሎ ዱቄት ከሁለታቱ መጠቀም ትችላላችሁ። ይሄው የበቆሎውን ዱቄት ጨመርኩ እና ከዛ በኋላ እንዲህ አድርጌ አቀላቅለዋለሁ። እንዳይቋቁልብኝ በደንብ አድርጌ አዘጋጀዋለሁ ማለት ነው። እመተዋለሁ። ታያችሁት። ይሄ እንግዲህ ከዛ ከእንትን ላይ ከሳት ላይ ጥጄ አፈለዋለሁ ማለት ነው። አፈለዋለሁ። ይኸውላችሁ ውዶች እያፍልቼው ታንተከተኩት አያችሁት። ከዛ በኋላ ታንተከተኩ ይሄንን እንደዚህ ካፈላው በኋላ ደግሞ መልሼ ወደ ቃያ ላይ ገለብጠዋለሁ ማለት ነው። ወደ ሳህኔ ላይ እንዲበርድልኝ ማለት ነው። ከዛ በኋላ ውስጥ ሳህን ላይ ገልብጫለሁ፣ አበርደዋለሁ። ከዛ በኋላ ካበረድኩ በኋላ ፀጉሬን በፈለኩበት ሰዓት ፀጉሬን ይቀባና ታጠበዋለሁ ማለት ነው። ከዛ ከግንባራችን ለሸሸብን ፀጉራችን ለሳሳብን ፀጉር ለማዳበር የግንባር ፀጉር ለማስተካከል ረገድ በጣም ትልቁ ሚና የሚጫወት የካሮት ማክስ ነው። እና ወዶች እናንተም እንደዚህ ያፈሽ ተጠቀሙ። ካሮት በጣም ጥቅም አለው ለዚህ። የዛሬው ቪዲዮ ይህን ይመስላል። ውድ ቻናል ቤተሰቦች ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።